ጡትሽ ላይ እብጠቱ አድጓል። እብጠት አለ። ጠንክሯል። በጣም ጠንካራ ነው። ስለዚህ አሁን እንደምትፈወሽ ታምኛለሽ። ስለዚህ ልጸልይልሽ ኢየሱስ ክርስቶስን ፍጹም መለኮታዊ ፈውስ እንዲሆን ታምራት እንዲሆን በኢየሱስ ጸልይ። ተጽዕኖ ሁሉ ይፈርስ። የጨለማ ስራ ያጋንንት ተልእኮ ሁሉ ይመታ። በኢየሱስ ክርስቶስ ደም ቀለጠ። አሜን አሜን አሜን። በጣም ረጅም ጊዜ እብጠት ነበረኝ ጡቴ ላይ እና ፓስተር ጸልዩልኝ። ያቃጥለኛል የበለኛል ነበር። ኢየሱስ ጸልይ ጊዜ በጣም እዚህ ጋር መጥቼ ፓስተር ጸልዩልኝ በቃ እንጂ ነገርኩ። ጸልይ ጊዜ እብጠቱ ግን አልጠፋም። የሚያቃጥለኝ የሚበላ ጠፋ። ከዛ በቃ ኖርማል እየሰራለሁ የማይበላኝም ማቃጠለኝም ዝም ብዬ አሁን ቤት ሄድኩ። እንደዛው እብጠቱ ትንሽ ስለፈራብኝ ሄድኩ። ጌታን አስቀድሜ ሄድኩ። ሲሄድ ትናሱ ተባለ ናሙና ይወሰድ ወደ ዶክተር ላክ ወደ ሌላ ዶክተር ሄድኩ። ናሙና ሲወሰድ ወደ በቃ ከፍታ ወደ ካስተር ተቀይሯል። ያንቺ እመም አለ። ከዛ መጣውና ሰኞ ዕለት ሄድኩ። ሮብ ሄደ ሰኞ መጣውና ሮብ ሄድኩ ተመልሼ ወደ ሆስፒታል። በቃ ውስጤ በጣም ፈራና ጌታ አንተ አለኝ ፓስተር አይ ገና ብሏል እሱ ቃል አለ ከኔ ጋር ሮብ ሄድኩ ጠዋት 12 ሰዓት ተብዬ ሄድኩ። ከዛ ወደ ቀጥታ ወደ ዶክተር ሄድኩ። ሲሄድ አንቺ እኮ በቃ ጡትሽ በጣም ያስፈራል፣ ወደ መቆረጥ ነው የሚሄዱ ካስተሩ ላይ ይቆረጣል አለ። አይሆንም ብዬ በውስጤ በቃ ፍርሃቱ መጣ። እንደዚህ ሲሄድ እንዴ ብዬ ወደ ማልቀስ መጣው። ከዛ እንዴት ብዬ ፈራው። ፍርሃቱ ነገር መጣብኝና እሺ አልኩና ወደ ቤት ተመልሼ ገባውና ዶክተሩ ጋር ገባሁ። ተሰጋይተ ታስበሽ መጣሽ አለኝ። አዎ መጥቻለሁ አልኩ። ከዛ 10 ሰዓት ነው የምትሆኒ ብር ተዘጋጅተሽ ነይ አለኝ። ከዛ ወጣውና ነይ ስታል ነጣራል። ከዚህ መጀመሪያ እንደዚህ ሲል ብር ተዘጋጅተሽ 10 ሰዓት ላይ ሲል ምንም አልነካኝም አላየሁም። እንዲሁ በቃል ነው ተናገረ። ከዛ ከወጣ በር ላይ ከደረስኩ በኋላ ነይ ስታል ነጣራል። ዶክተሩ ተመልሼ አሁን ቅሽ ልብስሽ አለኝ። አዩ እንዲነካካና አዩና እኛ ዶክተር ያለ ይቆረጥ ጡቱ ይቆረጥ የሚል ነገር ነው ተናገረኝ። እኔ አሁን አልቆርጥም ከላላ ናሙና ወስዳለሁ። እሱም ምርመራ ወስደን ከዛ ወዲህ ነው ወደ ሌላ የምንሄደው። ምን ከብዲ ይሄ ብር ነው ጽሽ ብሩን ማታ 10 ሰዓት አለ አይቆርጥም ጡቱ በቃ እንዲህ ነው ማለት እግዚአብሔር ረዳኝ። እግዚአብሔር አክብሮኝ ይሄን የረዳኝ ስሙ ይባረክ። ሃሌሉያ ኢየሱስ ሃሌሉያ ስሙ ይባረክ። ታደገልኝ ቀደመልኝ ኢየሱስ አባ። በዛ ሰዓት ብትናገር ማንም ሰው አጠገብ ያልነበረ ከልጄ በስተቀር ከእግዚአብሔር በታች ምንም ደግሞ ሌላ ያለ የለም። ግን ይህንን አዲስ ከፍለስን እንዳለ ሰው ውስጤ ራምን አለኝ አመጣለሁ አልኩ። ግን አንድ ብር እንጂ የለም። ኢየሱስ ጌታ እንዲህ አይደለም። እስቲ እልል በሉ ከልብ ኢየሱስ በቃ ብሎ ላኪ ከተዘዘ ሰዓት ምናምን ሄደን ገባሁ። ወዲያው አደረገልኝ። 10 ሰዓት አካባቢ ላይ ጨረስ ወደ ቤት እየተባልኩ እዛው አላደርኩ። በቃ ደህና ኖርማል በቃ እንደ ደህና ሰው ገባ ወደ ቤት። አሁን አምኝም ቁስል ቦታ ራሱ ብዙ አይታይ ነገር መቆረጥ ቀላል አይደለም፣ ይከብዳል። ሲሰማ ክንዱን አዘረጋልኝ። ይባረክ በዚህ ጌታ ስሙ ይባረክ። ፓስተር ባረኩልኝ። እውነት እሱ ጊዜ በቃ ከኛ ጋር ስለሆነ ስሙ ይባረክ። ቤቱ ትዳሩ ተጠበቀኝ። ጡትሽ ተቆረጠ አልተቆረጠሽ? ኋላ ወሰዱ